የደም ግፊት ህመምን የምንከላከልበት 7 ምስጢሮች። ሰላም የአርኤክስ ቲዩብ ቤተሰቦች እንደምን ቆያችሁ? እንግዲህ አርኤክስ ቲዩብ እንደምታወቀው የመድኃኒት ኢንፎርሜሽኖችን የጤና መረጃዎችን የሚያጋራ ቻናል ነው። እንግዲህ ቤቱን ላይክ፣ ሼር፣ ሰብስክራይብ በማድረግ ለአንድ ሰከንድ ቤተሰቡን እንግዲህ እንደምታወቀው ብዙ ጊዜ በደም ግፊት ህመም ብዙ ሰዎች ተስፋ ሲቆርጡና ያለን ብዙ ጊዜ ሲጨናነቁና ያለንና እንዴትስ አድርገን ነው በቀላል መንገድ የደም ግፊት መጠንን መከላከል የምንችለው? የመጀመሪያው የጨው መጠንን መቀነስ። እንግዲህ ብዙ ጊዜ ምግብ ስንመገብ ማድረግ ያለብን ነገር ቢኖር ምንድነው? በባለሙያ የደም ግፊት ህመም እንዳለብን ከተነገረን የጨው መጠንን አትመገብ ከተባልን የጨው መጠንን አለመመገብ ነው። የጨው መጠንን ደግሞ በመጠኑ ቀንሰ ተጠቀም ከተባል የጨው መጠንን ቀንሶ መጠቀም የደም ግፊት ህመም እንዳይባባስና የደም ግፊት መጠን ከፍ እንዳይል ያደርጋል ማለት ነው። ስለዚህ የጨው መጠንን መቀነስ ወሳኙ ነው ማለት ነው። ሁለተኛ እንቅስቃሴ ማድረግ። እንግዲህ ቀለል ያሉ ቤት ውስጥ ብቻ ሆነን የምንሰራቸው ስፖርቶች ናቸው። በሳምንት 3 በሳምንት 4 ለ30 እና ለ45 ደቂቃ ቀለል ያሉ የአካል ብቃት እንቅስቃሴን ማድረግ በቀላል መንገድ የደም ግፊት መጠናችን ከፍ እንዳይልና የደም ቁጥጥራችን የተስተካከለ እንዲሆን ያደርገናል ማለት ነው። ስለዚህ ቀለል አድርገን አነስተኛ የስፖርት እንቅስቃሴ ማድረግ የደም ግፊት መጠን ከፍ እንዳይል ይረዳናል ማለት ነው። ሶስተኛ ጤናማ የምግብ ስርዓትን መዘርጋት። እንግዲህ እንደምታወቀው የደም ግፊት መጠን ካለብን ብዙ ጊዜ አላስፈላጊ የሆኑ ጮማ የበዛባቸው ምግቦችን መመገብ አይመከርም። መጠነኛ የሆኑ የቅባት መጠን ያላቸውን ጤናማ የሆኑ ለምሳሌ እንደነ አቮካዶ አይነት ምግቦችን መመገብ በጣም ወሳኝ ናቸው። አትክልትን አዘውትሮ መመገብ በጣም ለደም ግፊት ህመም ትክክለኛው ምግብ ነው። አትክልት ፍራፍሬ ነክ ምግቦች በጣም ወሳኝ ናቸው ማለት ነው። ስለዚህ የስብ ክምችት የበዛባቸው ምግቦች የኮሌስትሮል ህመምን አባብሶ ስለሚያመጣ እነዚህ ምግቦችን ጥንቃቄ ማድረግ ያስፈልገናል። አራተኛ ክብደት መቆጣጠር። እንግዲህ ሃይ ኦቤሲቲ ብለን የምንጠራው ወይንም ከመጠን በላይ ውፍረት ለደም ግፊት ህመም ዋነኛው ምክንያት ነው ማለት ነው። ስለዚህ መጀመሪያም እንደምናውቀው ደም ግፊት ማለት ምን ማለት ነው? በደም ስሮቻችን መሃል ላይ የደም መዘዋወር ሂደት መጨናነቅ ማለት ነው። ስለዚህ የደም መዘዋወር እንዳይጨናነቅ ማድረግ ያለብን ነገር ምን ማለት ነው? የኮሌስትሮል መጠንን እንዳይመጣ የውፍረት መጠንን መቀነስ ያስፈልጋል ማለት ነው እና መቆጣጠር ያስፈልጋል። እንዴት አድርገን የውፍረት መጠንን መቀነስ የምንችለው የሚል ጥያቄ ከተነሳ ቅድም በሁለተኛ ደረጃ ላይ ያየነው እንቅስቃሴ ማድረግ የስብ መጠን ካለብን እንዲቀንስ ያደርጋል ማለት ነው። ስለዚህ እንደዛ እያደረግን ስፖርቶችን መስራት የክብደት መጠንን መቆጣጠር ይቻላል ማለት ነው። በአምስተኛ ደረጃ ላይ የምናየው አልኮልና ሲጋራ ማቆም። እንግዲህ የአልኮል መጠጦችና ሲጃራ ማጨስ የደም ግፊት መጠናችን በጣም ከፍ እንዲል ያደርጋል ማለት ነው። ስለዚህ ከእንደነዚህ አይነት ድርጊቶች መቆጠብ ያስፈልገናል ማለት ነው። ስለዚህ እውነት ለመናገር ጤናን የመሰለ ነገር የለም። ደም ግፊት እያለብን የአልኮል መጠጦችን የምንጠቀም ከሆነ ጥሩ አይመጣም። በሌላ በኩል ደግሞ መድኃኒት ጋር ደግሞ አልኮል አይሄድም ማለት ነው። ስለዚህ ጤናችንን ለመጠበቅ ከእንደነዚህ አይነት ድርጊቶች መቆጠብ ያስፈልጋል ማለት ነው። ስድስተኛ ጭንቀት ወይንም ስትሬስ የምንለው ማለት ነው። እንደምታውቁት ብዙ ጊዜ ስትሬስ የምንለው ወይንም ጭንቀት ለደም ግፊት ብቻ ሳይሆን የተለያየ ህመም ካለብን ጭንቀት ካለ ህመማችን በጣም እንዲባባስ ያደርጋል ማለት ነው። ስለዚህ በተቻለ መጠን ስፖርቶችን መስራት፣ ወክ ማድረግ፣ ቀለል ያለ ሪላክሶችን መጠቀም፣ አእምሯችንን ፍሪ ማድረግ የደም ግፊት መጠናችን ከፍ እንዳይል ይጠቅመናል ማለት ነው። ስለዚህ በተቻለን መጠን ጭንቀትን መቀነስ አስፈላጊ ነው ማለት ነው። ጭንቀት በጣም አደገኛና ወሳኝ ነው። የህመሞች መጠን ከፍ እንዲል የሆርሞኖች መዛባትም ስለሚያመጣ ለደም ግፊት ጭንቀት በጣም ወሳኙ ስለሆነ ጭንቀትን መቀነስ አስፈላጊ ነው ማለት ነው። የመጨረሻው ሰባተኛው መድኃኒትን በአግባቡ መጠቀም ወይም የታዘዙልንን መድኃኒቶች በስነ ስርዓት መጠቀም ያስፈልገናል ማለት ነው።
ለምሳሌ በቀን ሁለቴ የታዘዘልን መድኃኒት ካለ በቀን ሁለቴ ሰዓቷን ጠብቀን መውሰድ ያስፈልገናል። በቀን አንዴ የታዘዘልን መድኃኒት ካለ ደግሞ በቀን አንዴ መውሰድ ያስፈልገናል ማለት ነው። ስለዚህ ደስ ባለን ሰዓት ወስደን ደስ ባለን ሰዓት ደግሞ እነዚህን መድኃኒቶች የማንጠቀም ከሆነ የደም ስርዓታችን ወይንም የደም ግፊት መጠናችን እንትን ይዛባል ማለት ነው። ስለዚህ እንደነዚህ አይነት ተግባር ካለ ጥንቃቄ ማድረግ ያስፈልገናል ማለት ነው። የታዘዘልንን መድኃኒት ደግሞ በሐኪም ብቻ የታዘዘልንን መድኃኒት መጠቀም ያስፈልገናል ማለት ነው። አንዳንዴ ደግሞ በጣም ልብ ልንል የምንገባው ነገር ምንድን ነው? ግፊት ስላለብን ብቻ ከፋርማሲ ሄደን ሮጥ ብለን የግፊት መድኃኒት ስጠን የምንል ሰዎች ካለን ጥንቃቄ ማድረግ ያስፈልጋል ማለት ነው። ምክንያቱም የደም ግፊት መድኃኒት ብዙ አይነት የደም ግፊት መድኃኒት ስላለ የታዘዘልንን መድኃኒት የትኛውን መውሰድ እንዳለብን ማወቅ ያስፈልገናል ማለት ነው። መድኃኒትን ያለ ሐኪም ትዕዛዝ መውሰድ ጤናን ይጎዳል። ይሄ የአርኤክስ ቲዩብ ማስጠንቀቂያ ነው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ በድጋሚ ቤተሰብ ሁኑ።